በዜሮ ፎሎወር ምንም አይነት እውቅና ሳይኖራቸው አንዳንዶቹም የቲክቶክ አካውንት እንኳን ሳይኖራቸው የቲክቶክ ቪዲዮዎችን በመስራት ብር ያገኙ እንደሆነ ታውቃላችሁ። ምርትና አገልግሎት ያላቸው ትልልቅ ድርጅቶች ራሳቸውን ለማስተዋወቅ ከጊዜ ወደ ጊዜ ሽውሽው ከሚመስል የማስታወቂያ ይዘት የራቀና ኦርጋኒክ ኮንተንት የሆኑ ድርጅታቸውን የሚገልጹ ቪዲዮዎችን ማግኘት ይፈልጋሉ። እነዚህ ድርጅቶች ስለ ተከታዮቻችሁ ብዛት አይጨነቁም። እነሱን በቀላሉና በብቃት የሚያስተዋውቁ ቪዲዮዎችን ብቻ ይፈልጋሉ። ከድርጅቶቹ ምርታቸውን ራሱን ወይም አገልግሎታቸውን የሚገልጽ ጽሑፍ ትወስዳላችሁ። ቪዲዮውን በራሳቸው የፈጠራ መንገድ ትሰራላችሁ። ድርጅቶቹ በራሳቸው የሶሻል ሚዲያ አካውንት ላይ ይለጥፉታል። ከዚያም ክፍያችሁን ትቀበላላችሁ። እግረ መንገዳችሁንም እውቅናንም ታገኛላችሁ። ይህንን ኮንተንት እየሰራችሁ ምንም ፎሎወር ሳይኖራችሁ ጥሩ ገንዘብ ተከፋይ የምትሆኑበት ስራ ነው። አንዳንድ የፕሮዳክሽን ድርጅቶችም በቪዲዮ እየከፈሉ ሊያሰሯችሁ ይችላሉ። አላስፈላጊ ወሬና ውዝዋዜ አያስፈልጋችሁም። የሚያስፈልጋችሁ እነዚህን ቪዲዮዎች በቀላሉ እንዴት መስራት እንደምትችሉ ማወቅ ነው። ይህ መንገድ ብዙ ሰዎችን እንደሚጠቅም አምነን ከኖቫቨርስ ፕሮሞሽን ፒኤልሲ ጋር ለብዙዎች እንዲደርስ ለማድረግ አስበናል። መጀመሪያ ግን በግሌ 3 ሰዎችን በዚህ ዘርፍ ውጤታማ ማድረግ ፈልጋለሁ። በቀጣይ ሳምንትም ለ3 ሰዎች በነፃ ኮንተንት ለመስራት እንዴት ስክሪፕት እንደሚጻፍ፣ ባላችሁ ዲቫይስ እንዴት እንደሚቀረጽና የክፍያ ማግኛ መንገዶቹን በአካልና በተግባር አሳያለሁ። ከ3ቱ እድለኞች ለመሆን ባዮ ላይ ያለውን የጎግል ፎርም ሊንክ በመጫን ፎርሙን መሙላት ብቻ ነው የሚጠበቅባችሁ።